ምን እንዳጋጠመኝ ልንገራችሁ። የጎረቤት ሽንት ቤት ውሃ አላስወርድ ብሎት ይደውላል ማለት ነው። ምንድነው ስለው ሽንት ቤቴ ውሃ ዘጋ ምናምን አለ እና ስለው አታግዘኝም? ኦኬ ብዬ ሄድኩኝ። ከዚህ በፊት 200 ምናምን ብር አስከፍለውታል እንደዚህ ዘግቶበት ለማስከፈት ማለት ነው። ከዛ እጄ እንደምታዩኝ ጠቀለልኩ፣ ፈታታውኝ ምናምን። ለመጀመሪያ ጊዜ ነው ሽንት ቤት የምከፍተው። ከዛ ሳወጣ ዋይፐር ነው። አሁንም ሳወጣ ዋይፐር ያው ቶሎ ዲግሬድ አያደርግም ሽንት ቤት ለሽንት ቤት መጠቀሚያ ነው። ኦፍኮርስ ግን ሽንት ቤት ውስጥ አይጣልም እና ጩጬው ለካ የሰውየው ጩጬ ካካ ሲለማመድ እዛው ካካውን ምናምን ጠርቆ ዋይፐሩን ሽንት ቤት ውስጥ ነው የሚጨምረው ማለት ነው። ተጠቅጥቆ ውሃ ፈስ ብሎ ይኸው እንደዚህ ጠገረረኝ እላቸዋለሁ። አንዳንዴ ምን አለ እንዲሁ እሰራለሁ ባልል እስክል ድረስ ነው የጠገረረኝ እላቸዋለሁ። ዛሬ በስተመጨረሻ ግን እንደዚህ አሪፍ ሆኖ ተሰርቶ ፍላሽ ስታረገው ሽንት ቤት ሰራ ምናምን። አሁን እንግዲህ 200 ዩሮን አድኜለታለሁ። ምንድነው የሚጋብዘኝ ነው በጉጉት እጠብቃለሁ እንግዲህ